ነዋላችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝናብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ ሴተኛ አዳሪዎች የሚመሩት ትግል የሚል ነው። የትኛውም ትግል ውጤታማ ሊሆን የሚችለው በመጀመሪያ በአግባቡ የተዋቀረ አደረጃጀት፣ ብቁ አመራርና የጠራ ርዕዮተ ዓለም ዓላማና ግብ ሲኖረው፣ ምራቁን የዋጠ አሰላሳይ የሚዲያ ስራና የተጠና ፕሮፓጋንዳ ሲኖረው ነው። ተዋጊውም ፖለቲከኛውም ሚዲያውም ስራውን በአግባቡ ሲሰራ ነው። እጅግ በሚያሳፍርና በሚያስቅ ሁኔታ የአማራ ጽንፈኞች ትግል መሬት ላይ የወያኔ ፋኖ፣ የብአዴን ፋኖ፣ የሻዕቢያ ፋኖ፣ ዘራፊ ፋኖ፣ ሽፍታ ፋኖ፣ ጽንፈኛ ፋኖ፣ ጎጠኛ ፋኖ ወዘተ ተባብሎ የተበታተነ ጥይት መተኮስንና ብረት ተሸክሞ መንከርፈፍን እንደ ትልቅ ድልና ግብ የሚቆጠር ተዋጊ መኖሩ ሲሆን፣ በሌላ በኩል ደግሞ ፖለቲከኛውና አመራሩ በጎጥና በስልጣን ሽሚያ የተወጠረ መሆኑ፣ ሚዲያው ላይ ፍየል ጠባቂ፣ ሩዝ ቀቃይ፣ ግመል አላቢ፣ አዝማሪ፣ ሴተኛ አዳሪ፣ የሚዲያ የፖለቲካ ተንታኝ የተትረፈረፈበት ነው። ሴተኛ አዳሪ በገንዘብ ፖለቲከኞቹንና ታጣቂዎቹን ከፋፋይ፣ በታኝ፣ አድራጊና ፈጣሪ የሆነችበት ነው። በዓለም ታሪክ እንደዚህ ያለ ሴተኛ አዳሪ የፖለቲካ ተንታኝና መሪ የሆነችበት ወራዳ ትግል ታይቶም ተሰምቶም አይታወቅም። ሴተኛ አዳሪዎቹ በየሶሻል ሚዲያ ፕላትፎርማቸው ላይ የሚያወሩት እጅግ ለመናገርም ለመስማትም የማይመች የተግማማ ወሬ ነው። የድንቁርናቸውና የብልግናቸው መረንነት ያሉበትን የበከተና የዘቀጠ ሕይወት አይነተኛ ማሳያ ነው። እነዚህ በክቶች ግን የአማራ ጽንፈኛ የፖለቲካ ሳይንቲስቶች ናቸው። ለነገሩ ሴተኛ አዳሪ ማሸነፍ የምትችለው የሰካራምና ሴሰኛ ደንበኞቿን ስሜት እንጂ ጦርነትን አይደለም። ለአሁኑ አበቃው። አመሰግናለሁ።